ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየ3 ቀን ጠቅለል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። ከፍተኛ የፋኖ አመራሮች የተደመሰሱበት ድንቅ ኦፕሬሽን ተካሂዷል። ጀግናው የሀገር መከላከያ ሰራዊት የሰላምን አማራጭ ገፍተው የታሪካዊ ጠላቶች ተላላኪ መሆን የመረጡ ጸረ ሰላም ኃይሎችን አሳዶ በመምታት አኩሪ ጀብድ በክንዱ እየጻፈ ወደፊት ቀጥሏል። ከሰሞኑ በአራቱም የአማራ ክልል አካባቢዎች ባካሄደው የተጠና ኦፕሬሽን የቡድኑ ከፍተኛ አመራሮችን ጨምሮ በርካታ ተራ ተዋጊዎችን ደምስሷል። ጥቂቶችን ለማንሳት ያህል በማዕከላዊ ጎንደር ዞን ደንቢያ አለፋ ጣቁሳ ቀጠና ቀንደኛ የፋኖ አመራር የነበረ ልባርጋቸው ሙጬ በመከላከያ ሰራዊት ድንቅ ኦፕሬሽን እስከ አጃቢዎቹ ተደምስሷል። ልባርጋቸው በዝርፊያ በእገታና በግድያ የጎንደር ማህበረሰብን ለከፍተኛ ሰቆቃና እንግልት ዳርጎ የቆየ የሻዕቢያ ቅጥረኛ ነበር። ከሰሞኑ እስከ ወዳኛው መሸኘቱን ተከትሎ በፋኖ አመራሮች ዘንድ ከፍተኛ ስጋትና ጭንቀት መፈጠሩ ታውቋል። ከዚህ ጋር ተያይዞ የአማራ ፋኖ ብሔራዊ ንቅናቄ አፋብህን በጎንደር በይፋ የመፍረስ አደጋ ተደቅኖበታል። ከዘመነ ካሴ ጋር በመሆን አፋብህን የመሰረቱት የድሮ የአፋብህን አደረጃጀቶች እንደ አዲስ የእርስ በርስ ውጊያ ውስጥ ገብተዋል። በዚህም ያኔ ከአማራ ፋኖ ብሔራዊ ኃይል አፋብህ አምፀው የወጡት እነባዬ ቀናው ዛሬም ከአፋብህን በይፋ ወጥተዋል። በአሁኑ ሰዓት አፋብህን ውስጥ ያለው ትግሬ ሀብቴና ቅማንቱ ዮሐንስ ብቻ ናቸው በሚል ከባዬ ውጭ የነበሩ 3 አደረጃጀቶችንም በተመሳሳይ ሁኔታ ከአፋብህን ወጥተው የሻዕቢያና የህወሓት ገረድ የሆነውን ቡድን ለመዋጋት እንቅስቃሴ ጀምረዋል። እነባዬ አፋብህን ወልቃይትን ለመሸጥ የተቀረጸ አደገኛ ሴራ አደረጃጀት መሆኑን ባወጣቸው የመግለጫዎች ለአማራ ህዝብ አስታውቀዋል። የሻዕቢያ መንግስት ተላላኪና የህወሓት ምንጣፍ ጎታች ከሆነው ዘመነ ካሴ ጋር ተሰልፈን አስፈላጊ መስዋዕትነት አንከፍልም በሚል በርካታ ታጣቂውና በየደረጃው ያለው የአፋብህን አመራር ከቡድኑ ራሱን እያገለለ ነው። በተጨማሪ ዘመነ ካሴ ከፋኖ ትግሉ እንዲወጣ በግልጽ በርካታ አባላት እየጠየቁ ለመሆናቸው መረጃዎች ወጥቷል። በተያያዘ መረጃ በትግሉ ተስፋ የቆረጡ የፋኖ ታጣቂዎች የመንግስትን ጥሪ ተቀብለው ወደ ሰላም እየጎረፉ ይገኛሉ። በሰሜን ሸዋ የሚንቀሳቀሰው የቀድሞ ልዩ ኃይል አባል የነበረው የፋኖ ስናይፐር ተኳሽ የነበረው ገዛኸኝ አበባየሁ የትጥቅ ትግሉ ኪሳራ እንጂ ትርፍ እንደሌለው በመረዳት ስናይፐር ይዞ ለሀገር መከላከያ ሰራዊት እጁን ሰጥቷል። ለሰራዊቱ እጁን የሰጠው ገዛኸኝ ትግሉ ህዝባችንን ከማጎሳጎል ውጭ ያመጣው ለውጥ የለም ሲልም ተናግሯል። የፋኖ ትግል በህወሓት መጠለፉን ተከትሎ በርካታ ታጣቂዎች የያዟቸውን ከባድና ቀላል የጦር መሳሪያዎች ይዘው የሰላም መንገድ እየተከተሉ ነው። የህወሓት ታጣቂ አማራ ክልል ምሽግ ቆፍሯል። ኋላ ቀሩና ጸረ ሰላሙ የህወሓት ቡድን የክልሉን ወጣት በሁለተኛ ዙር ጦርነት ለማስጨረስ ቆርጦ ተነስቷል። በአርሚ 26 የሚገኙ የጽንፈኛው ህወሓት ቡድን ክፍለ ጦሮች የአማራ ህዝብ ላይ እንደበፊቱ ጅምላ ጭፍጨፋ ለመፈጸም የትግራይን ድንበር አቋርጠው ወደ አማራ ክልል መግባታቸው ታውቋል። ታጣቂዎቹ ጽላለ ወንዝ ተሻግረው ባር ኪዳነ ምህረት በተባለ የአገው ቦታ ምሽግ እየሰሩ እንደሚገኙና ጦርነቱን በአማራ ላይ ሊያደርጉ ቀን እየቆጠሩ መሆናቸው ከውስጥ የደረሱ መረጃዎች ያመላክታሉ። የፋኖ ታጣቂዎች የህወሓት ኃይሎችን ወደ አማራ ክልል እንዲገቡ መንገድ እየከፈቱላቸውና የተለያዩ ድጋፎችን እያደረጉላቸው እንደሆነ ለማወቅ ችለናል። በአማራ ስም የሚነግደው ፋኖ የአማራውን ጠላት አማራን እንዲወር ድንበር ተሻግሮ እንዲገባ ድጋፍ በማድረግ ጸረ ህዝብነቱን አረጋግጧል። ከቀናቶች በፊት በምዕራብ ግንባር አዛዥ ጀነራል ምግበ ኃይሌ በአንድ መድረክ ላይ ባደረጉት ንግግር ይህን አሁን ያወጁት ጦርነት በኤርትራ መንግስትና በአማራ ክልል በሚንቀሳቀሰው ጸረ ሰላም ኃይል ሙሉ አቅም የሚደገፍ እንደሆነ አስረድቷል። በሌላ ማረጋገጫ የህወሓት ቁልፍ ሰው የሚባሉ ዶክተር አዲስ ዓለም ባሌማ ከአዲቮሌስ ዲፕሎማሲ ዲያስፖራ ጋር በዙም በይነመረብ በአሁኑ ወቅት ያለውን የትግራይ ጊዜያዊ አስተዳደር በማፍረስ ህወሓት ወደ ስልጣን ለመመለስና ይህንን ለማሳካት ከሻዕቢያና ከአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር ተባብረው እየሰሩ እንደሚገኙ ሚስጥራዊ ውይይት አድርጓል። በተመሳሳይ የህወሓት የጦርነት ዝግጅት ጋር ተያይዞ ጽንፈኛው ስብስብ ከመቀሌ ጀምሮ ማህበረሰቡን ለጦርነት ዝግጅት እንዲያደርግ ቀጥተኛ ትዕዛዝ አስተላልፏል። ይህንንም ለማሳካት ካድሬው ቅስቀሳ እንዲያደርግና የወጣቱን አፈሳ ተጠናክሮ እንዲቀጥል መመሪያ አውርዷል። በዚህም ሚያዝያ 17 2018 ዓ.ም ማዕከላዊ ዞን አክሱም ጪላ ራማዲ አርባይተ ላይላይን እና ታህታይን ማይጨው ወረዳ ላይ አፈሳ ማድረጉ ተሰምቷል። ቡድኑ ያካሄደ የሚገኘውን አፈሳ ሽሽት ክልሉን ለቆ ለመውጣት የሚሞክሩ ወጣቶች ላይ እርምጃ መውሰዱን ተጀምሯል። በዚህም ከመቀሌ ወደ አዲስ አበባ በመኪና ሲጓዙ የነበሩ የትግራይ ወጣቶች በኩሃ ክፍለ ከተማ በተለምዶ መለስ ካምፓስ ተብሎ የሚጠራ ቦታ ጭምብል በለበሱ የጽንፈኛ ቡድን ታጣቂዎች ታፍሰው መወሰዳቸውን ከቦታው የደረሱ መረጃዎች አረጋግጠናል። በተጨማሪ የህወሓት ጽህፈት ቤት ባሳለፍነው ሳምንት ከትግራይ ክልል መንግስታዊ ቴሌቪዥን
ቴሌቪዥን፣ ድምፀ ወያኔና የትግራይ ቴሌቪዥን እንዲሁም ከኤፍኤም መቀሌ ጋር ከቡድኑ አስተባባሪዎች እስከ ዋና ስራ አስፈጻሚ አመራር ስብሰባ ማካሄዱ ታውቋል። በስብሰባው በቅርብ ጊዜ ውስጥ አዳዲስ የፖለቲካ እድገቶች ሊኖሩ ስለሚችሉና የሚዲያው እንቅስቃሴ በህወሓት የሚመራ ስለሆነ የሚዲያ አመራሮች ይህንን ተቀብለው መስራት እንዳለባቸው ትዕዛዝ አዘል ማስፈራሪያ ማስተላለፉን ለማወቅ ችለናል። ከዚህ ጋር ተያይዞ የህወሓት ቡድን ካድሬዎች የቡድን ማዕከላዊ ኮሚቴ የ2012ቱን የክልል ምክር ቤት መልሶ ለማቋቋም ያሳለፉትን ውሳኔ የትግራይ ህዝብ እንዴት ብንናገር ነው አምኖ የሚቀበለው የሚል ውይይት ማድረጋቸው ታውቋል። ጦርነት የሰለቸው የትግራይ ህዝብ የማዕከላዊ ኮሚቴውን ሀሳብ አሜን ብሎ ሊቀበል እንደማይችል ካድሬዎቹ መረዳት ችለዋል። በጥቅሉ በራሱ ጊዜ ያጣውን ስልጣን ለማሳካትና የጥቂት ግለሰቦችን ጥቅም ለማስጠበቅ ቆርጦ የተነሳው የህወሓት አንጃ የክልሉን ወጣት አስፈላጊ መስዋዕትነት ለማስከፈል እየተሯሯጠ ይገኛል። ይህ በእንዲህ እንዳለ የትግራይ ክልል ሰላም ለማረጋገጥ የተሰጠውን ኃላፊነት በአግባቡ መወጣት የጀመረው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የህወሓት ቡድን ላይ እርምጃ ለመውሰድ የሚያስችሉ ጉዳዮች ዙሪያ ለመወያየት ሁሉንም የካቢኔ አባላት ጋር ጥብቅ ስብሰባ ማድረጋቸው ታውቋል። በስብሰባውም በህገወጥ መፈንቅለ መንግስት ለማካሄድና የክልሉን ሰላም ለማናጋት የተንቀሳቀሰ ያለውን ቡድን ላይ የመጨረሻና የማያዳግም እርምጃ ለመውሰድ ውሳኔ አስተላልፏል። በውሳኔው መሰረት በጽንፈኛ ቡድን በቅርቡ የተሾመውና የህወሓት ካድሬ የሆነው የትግራይ ቴሌቪዥን ዋና ስራ አስኪያጅ አባዴ ገብረስላሴ ለስራው እንዲለቅ ጊዜያዊ አስተዳደሩን በደብዳቤ አሳውቋል። ከጊዜያዊ አስተዳደር በተጨማሪ የትግራይ ህዝብ ስቃይ ሊያበቃ ይገባል በሚል የተነሱ ሁሉም የሲቪል ሆነ ወታደራዊ የውጭና በውስጥ የሚንቀሳቀሱ የትግራይ ለውጥ ፈላጊ ኃይሎች በየግል ከመንቀሳቀስ ይልቅ በአፋጣኝ ጠንካራ አንድነት በመፍጠር የጽንፈኛውን ኃይል ከምድራቸው በአስቸኳይ ሊያስወግዱና ለህዝባቸው ውለታ እንዲውሉ ይጠበቃል። ከዚህ ጋር ተያይዞ የህወሓት አገልጋይ የነበሩ አክቲቪስቶች ሳይቀር ቡድኑን በራሳቸው ላይ ካደረሰው ስቃይና ከሚዲያ ነባራዊ ሀቅ በመነሳት ቡድኑን መቃወም ጀምረዋል። ለምሳሌ ለማንሳት ያህል ብርሃነ ገብረ ጊዮርጊስ በአሁኑ ወቅት የአልሸባብ ተባባሪ የሆነውን ጽንፈኛውን ህወሓት አለመቃወም ማለት የትግራይ ህዝብ መጉዳት ነው ሲልም በይፋ ተቃውሞውን አሰምቷል። ሆኖም እኔ ከሞትኩ ሰርዶ አይብቀል በሚል ብሂል የአጥፊነት ሚናውን አጠናክሮ የቀጠለው አመራር ብርሃነ ሚያዝያ 18 2018 ዓ.ም በመቀሌ ከተማ አዲ ሀውሲ ልዩ ቦታ 22 ትራፊክ መብራት በሚባል አካባቢ በአርሚ 22 አባላትና በታጠቁ ፖሊሶች መታሰሩ ታውቋል። ምንም ያህል ስብስቡ ቢዘጋጅም ህወሓት ከውድቀት አያመልጥም። ምክንያቱም ቡድኑ ቀድሞ በውጭ ኃይሎች ዘንድ የነበረው ዲፕሎማሲያዊ ተቀባይነት ጠፍቶ የነበረው ኢኮኖሚ ደቆና ትላንት የዘረፈው ገንዘብም ተመናምኖ አሁን ይመካቸው የነበሩ ደጋፊዎች ልሳናቱ ሳይቀር ካርታውት ብቻውን ቀርቷል። ፋኖ የዲያስፖራው ድጋፍ ቀርቶበታል። የሀገር መከላከያ ሰራዊት ጋር ፊት ለፊት የመዋጋት አቅምና ሞራል የሌለው የፋኖ ታጣቂ የውሸት ድል እንደ ፈረንጅ ላም የዲያስፖራው ማህበረሰብ እያታለለ ዶላር ሲያልብ ከርሟል። አሁን ግን አብዛኛው ደጋፊ ዲያስፖራ የፋኖ ኃይል አላማ የሌለው የዘራፊዎች ጥርቅም እንደሆነ በመረዳት ለቡድኑ ሲልኩ የነበረው ዶላር አቁሟል። ከዚህ ጋር ተያይዞ የፋኖ ኃይል ያጋጠመው በዲያስፖራው የመከዳት ሂደት ተከትሎ ያገኘ የነበረው ዶላር ተመናምኗል። ይህም በመሆኑ ታጣቂው ጥቂትም ቢሆን ከአመራሩ ተርፎ ይወረወርለት የነበረው ፍርፋሪ ጠፍቶ በረሃቡ እየተቀጣ ይገኛል። ረሃቡ የመረረው በተለይም በጎጃም የሚንቀሳቀሰው በርካታ ታጣቂም አንድ ሆዱን ለመሙላት ሲል የዘረፋ ተግባሩን አጠናክሮ ቀጥሏል። በተመሳሳይ ከዲያስፖራ በሚያገኘው ዶላር የሳተላይት ክፍያውን ይፈጽም የነበረው የጃውሳ ቡድን ልሳናት አሁን ዲያስፖራው ሴራቸውን በመረዳት ለልሳናቱ ጭምር ድጋፍ ማድረግ ማቆሙ ተረጋግጧል። ከዚህ ጋር ተያይዞ በርካታ ሚዲያዎች ከሳተላይት ላይ እየወረዱ ይገኛል። ይህንንም ተከትሎ የሚዲያዎች ባለቤቶች እነ ሙሉጌታ አንበርብር፣ መዓዛና ሌሎች ለና አስረስ የለፋንበት ሚዲያዎች ሊዘጋ ይገባም፣ ከአማራ ህዝብም ቢሆን አግታችሁ ዘርፋችሁ የሳተላይት ክፍያ ፈጽሙ፣ ካልሆነ ግን በሌሎች ማህበራዊ ሚዲያዎች በኩል የእናንተን ስም ወደ ማጥፋት እንዞራለን ማለታቸው ተሰምቷል። ይህ በእንዲህ እንዳለ የጃውሳው ፋኖ ክፍፍል እንደቀጠለ ይገኛል። የመጀመሪያው የቴዎድሮስ እዝ በሚል በጎጃም የሚንቀሳቀሰው ኃይል ሙሉ በሙሉ በአስረስ ማረና በሚስቱ ዘመዶች በቁጥጥር ስር ያለ መሆኑንና በዚህም ውስጥ ለውስጥ ዘመነን ከጎጃም አስወግዶ አስረስን ዋና ለማድረግ እንደሚሰራ ለማወቅ ተችሏል። ሌላኛው ደግሞ በዝናቡ ልንገራ የሚመራ ዳሞት ፈረስ የሚል መፈክር ይዞ የዳሞት ተወላጆችን ወደፊት ለማምጣት የሚንቀሳቀስ ቡድን መሆኑ ታውቋል። በሶስተኛነት ደግሞ የዝናቡ ቡድን የመረጃ ኃላፊ የነበረ ተፈራ ካሳውን የሚመራ ቡድን ፈጥሯል። ይሄ ክፋይ ዝናቡ ከሻቢያ ጋር ቀጥተኛ ግንኙነት ሲያደርግ መቆየቱንና 10 ሚሊዮን ብር መቀበሉን በሰነድ አረጋግጫለሁ የሚልና የዝናቡ ቡድን ለማሳደድ ታጣቂዎችን ይዞ የራሱን ቡድን የመሰረተ ነው።
ከዚህ ጋር ተያይዞ ተጠናክሮ በቀጠለው የእርስ በርስ ንትርክ እስክንድርን ተከትላ ጫካ የገባችው በመጨረሻም እስክንድር ጥሏት ብቻዋን ቀርታ በዘመነ ትዕዛዝ በጨለማ እስር ቤት የምትሰቃየው አስካለ ደምሴ ከባድ የሰብአዊ መብት ጥሰት እንደተፈጸመባት መረጃዎች ወጥተዋል። እሷ ላይ የሚደርሰውን ጥቃት ከሀገር ውጭ ያሉ ጓደኞቿ በሚዲያ ላይ በተደጋጋሚ ሲናገሩ ሰምተናል። የሸዋ ፋኖ ስለ አስካለ የሚወራው እውነት ሆኖ ካገኘው ወደ ጎጃም ፋኖ በመዝመት የጎጃሙን ክንፍ ከነ ድምጥማጡ ሊያጠፋው ስትራቴጂክ መንደፉ ተሰምቷል። የባህር በር ጉዳይ የፖለቲካ ፍጆታ ሳይሆን የህልውና ጥያቄ ነው። የባህር በር ለአንድ ሉዓላዊ ሀገር ለኢኮኖሚ እድገት እንዲሁም የዲፕሎማሲያዊ ግንኙነትና ወታደራዊ አቅም ለማጠናከር ወሳኝ ነው። ለዚህም ነው የኢትዮጵያ የባህር በር ጉዳይ እጅግ አስፈላጊ የህልውና ጉዳይ የምንለው። የባህር በር ለአዲሲቱና እየበለጸገች ለምትገኘው ሀገራችን የትንሳኤ መውጫና የህልውና ዋስትና ነው። ኢትዮጵያ የባህር በር ባለቤት ባለመሆኗ የሚባክነው ሀብት እጅግ ከፍተኛ ነው። በየዓመቱ ለወደብ ኪራይ ከ19 ሚሊዮን እስከ 31 ሚሊዮን ዶላር የሚደርስ የሀገር ውስጥ ጠቅላላ ምርት ታጣለች። ይህም ማለት ከአጠቃላይ ምርቷ ውስጥ እስከ 23 በመቶ የሚሆነውን በወደብ እጦት ምክንያት ይባክናል ማለት ነው። የህዝብ ቁጥር ከጊዜ ወደ ጊዜ እየጨመረ በሄደ በዚህ ወቅት ቀጥተኛና አስተማማኝ የባህር በር አለመኖር ሀገራችን እያስመዘገበች ያለችውን ፈጣን እድገት እንደሚገታ አያጠያይቅም። የባህር በር መኖር ኢትዮጵያ በቀጠናው ያላት ተሰሚነት ከፍተኛ ከማድረጉ በላይ የጋራ ተጠቃሚነት የሚያረጋግጥ ሰማያዊ ኢኮኖሚን ለመገንባት መሰረት ይሆናል። ኢትዮጵያ ይህንን ፍትሃዊ መብቷን የምትጠቀመው በዓለም አቀፍ ህጎች መሰረት ሲሆን ዓላማውም የቀይ ባህር ቀጠናን ከግጭት ወደ ጋራ ብልጽግና ማዕከልነት ለመለወጥ ያለመ ነው። በጋራ ታሪክ፣ በጋራ እሴትና በአንድነት ገመድ የተሳሰረ የኢትዮጵያ ህዝብ ዛሬ ላይ የገጠመው ትልቁ ፈተናና ልዩነቶችን ወደ ጎን በመተው ትኩረትን የባህር በር ላይ ሊያደርግ ይገባል። ፋይዳ የሌለው የአሜሪካና የኤርትራ ግንኙነት። አሜሪካ በኤርትራ ላይ የጣለችውን በርካታ ዓመታትን ያስቆጠረ ማዕቀብ ለማንሳትና ዲፕሎማሲያዊ ግንኙነቷን ለማሳደግ ፍላጎት እንዳላት የሚያመላክቱ መረጃዎች እየወጡ ነው። ይህንን መረጃ መነሻ በማድረግ በርካታ ምሁራኖች አስተያየታቸውን እየሰጡ ይገኛል። ለአብነትም የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በአሜሪካና በኤርትራ መካከል የተደረገው አዲስ ግንኙነት እንደሚታሰበው ቀላል ሳይሆን በጣም ከባድና ውስብስብ እንደሆነ ገልጿል። ግንኙነቱ ለኤርትራም ቢሆን እምብዛም ጥቅም የማያስገኝ ነው ሲሉ አስገንዝበዋል። አቶ ጌታቸው ፕሬዝዳንት ኢሳያስ አፈወርቂ ከአሜሪካ ጋር ከመታረቅ ይልቅ ከእጅግ አስፈላጊና ወሳኝ ከሆነው ከጎረቤታቸው ከኢትዮጵያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እርቅ ወይንም መቀራረብ ቢያደርጉ ይሻላቸዋል በማለት መክረዋል። እንዲሁም የቀድሞ የአሜሪካ አፍሪካ ከፍተኛ ዲፕሎማት የነበሩት ቲቦር ናጊ የአሜሪካና ኤርትራ ግንኙነት ዙሪያ ከግሎባል ፓወር ሺፍት ከተባለ ዓለም አቀፍ ሚዲያ ጋር ቃለ ምልልስ አድርገዋል። ቲቦር ናጊ ባደረጉት ቃለ ምልልስ አሜሪካ ከኤርትራ ጋር ያላት ግንኙነት ለማደስ ፍላጎት እንዳላት እየገለጸች ባለችበት በዚህ ወቅት የኤርትራ መንግስት ኢሳያስ አፈወርቂ ግንኙነቱ በተግባር ከታደሰው የሚቆጣጠረው ጨቋኝ አገዛዝ ፈርሶ ከስልጣን ይወገዳለው በሚል ከፍተኛ ስጋት ውስጥ መግባቱን አጋልጧል። አምባገነኑ መንግስት ከአሜሪካ ጋር መስማማቱን በፍርሃት እንደሚመለከቱት ይፋ አድርጓል። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊና ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።